ቤተሰቦቼ እንዴት ናችሁ? ዛሬ እንድንመለከት የምፈልገው የሂሳብ መዝገብ አያያዝን ነው ማለት ነው። ሂሳብ መዝገብ አያያዝን ደግሞ እንድናይበት ዋና የፈለኩበት ምክንያት ቲክቶክ ላይ አንድ ጥያቄ ያየሁት ነገር ስላለ ነው ማለት ነው። ያ ጥያቄ ምንድነው? እሱን እናየዋለን። እሱን ካየነው በኋላ ይሄ ጥያቄ እንዴት ሊመጣ ቻለ የሚለው ለሱ ደግሞ መልስ ምንድነው የሚለውን እያንዳንዱን ነገር ከሂሳብ መዝገብ አያያዝ 176 2014 ከወጣው መመሪያ ላይ በትንታኔ እናየዋለን ማለት ነው። ወደ ገቢዎች ልሄድ ነው። የ2017 በጀት ዓመት ግብር ለመክፈል ጥረት እያደረኩኝ ግን አልጨረስኩም እስካሁን። አሁን የመጨረሻ ሰዓት ላይ ደግሞ ምን ተብዬ ነው ከ2017 የበጀት ዓመት ላይ ከባንክ አካውንት ለግል ወጪ ያወጣውን ወጪ አስረዳ ተባልኩ። እኔ ሶል ነኝ ማለት ፒኤልሲ አይደለሁኝም። የኔ ድርጅት ግን ያው ልጆች አሉኝ፣ ቤተሰብ አለኝ። በ2017 ደግሞ ተከራይቼ ነበር የምኖረው። ያ ሁሉ ወጪ ይጠብቀኛል። ያንን ኬትም ላመጣው ስለማልችል የግድ ድርጅቴ ካተረፈው ላይ ነው ልጠቀም የምችለው። ግን ለራሴ ለግል ያወጣሁ ወጪ አስረዳ ተብያለሁ። ምን ያህል ተገቢና አስፈላጊ ነው የሚለውን እና ያለው ሁኔታ አላውቅም። እስኪ የምታውቁ ካላችሁ አስረዱኝ። ቻው። ጥያቄ ያየሁት ነገር ስላለ ነው ማለት ነው። ያ ጥያቄ ምንድነው? እሱን እናየዋለን። እሱን ካየነው በኋላ ይሄ ጥያቄ እንዴት ሊመጣ ቻለ የሚለው ለሱ ደግሞ መልስ ምንድነው የሚለውን እያንዳንዱን ነገር ከሂሳብ መዝገብ አያያዝ 176 2014 ከወጣው መመሪያ ላይ በትንታኔ እናየዋለን ማለት ነው። ቤተሰቦቼ ሰብስክራይብ፣ ሼር፣ ላይክ ያላረጋችሁ ሰዎች ሰብስክራይብ ብታረጉት ሞር የምንለቀውን ነገር ወደ እናንተ እንዲደርስ ያደርጋል ማለት ነው። ላይክ እና ሼር ስታረጉት ደግሞ ለሌላው እናንተ ብቻ ሳይሆን ሌላውም እንዲመለከተው ስለሚያደርግ ቤተሰቦቼ እጋብዛችኋለሁ ሰብስክራይብ እንድታረጉት ማለት ነው። እንግዲህ ይሄ 176 2014 የወጣው መመሪያ ጎግል ላይ ገብታችሁ የሂሳብ መዝገብ አያያዝ መመሪያ 176 2014 ብትሉ ያመጣላችኋል ማለት ነው። ስለዚህ እያንዳንዱ ሂሳብ አያያዝ ከላይ የታክስ ሂሳብ መዝገብ አያያዝ መመሪያ ቁጥር 176 2014 ይላል። የታክስ ሂሳብ መዝገብ የመያዝ ግዴታ የተጣለባቸው ግብር ከፋይ የሚይዙት የሂሳብ መዝገብ ማሟላት ምን እንዳለባቸው በዝርዝር የሚቀመጥብን ነው ማለት ነው። ስለዚህ ግብር ከመክፈላችሁ በፊት እነዛ ሂሳብ መዝገባችሁ ምንድነው የሚይዘው የሚለው እዚህ ላይ ቁልጭ ብሎ ተቀምጧል። ስለዚህ ሰነድ እንዴት ነው የምታቀርቡት የሚለው ስለ ሰነድ አቀራረብ ወይም ሰነድ ተሟልቶ ባልቀረበ ጊዜ ሊኖር ስለሚገባው አሰራርም እንደዚሁ በዚህ መመሪያ ላይ ያለ ማለት ነው። እንግዲህ ጠቅላላ ድንጋጌ ብሎ እያንዳንዱን ሰነድ ማለት ምን ማለት ነው፣ የሂሳብ መዝገብ ሪከርድ፣ የሂሳብ መዝገብ መግለጫ፣ የመመዝገቢያ ሰነድ፣ የባንክ መግለጫ ደረሰኝ፣ ቮቸር፣ ውል፣ ስምምነት፣ እነዚህን እየተነተነ እያንዳንዱ ፍቃድ በተሰጠው አካል የሚሰጠው በታክስ ወኪል የኤሌክትሮኒክስ የመረጃ ማከማቻ ምንድነው፣ እነዚህ እያንዳንዱ የቃል ፍቺ ነው እዚህ ላይ ማለት ነው። እንግዲህ ነው ማለት ነው። ያ ጥያቄ ምንድነው? እሱን እናየዋለን። እሱን ካየነው በኋላ ይሄ ጥያቄ እንዴት ሊመጣ ቻለ የሚለው ለሱ ደግሞ መልስ ምንድነው የሚለውን እያንዳንዱን ነገር ከሂሳብ መዝገብ አያያዝ 176 2014 ከወጣው መመሪያ ላይ በትንታኔ እናየዋለን ማለት ነው። ቤተሰቦቼ ሰብስክራይብ፣ ሼር፣ ላይክ ያላረጋችሁ ሰዎች ሰብስክራይብ ብታረጉት ሞር የምንለቀውን ነገር ወደ እናንተ እንዲደርስ ያደርጋል ማለት ነው። ላይክ እና ሼር ስታረጉት ደግሞ ለሌላው እናንተ ብቻ ሳይሆን ሌላውም እንዲመለከተው ስለሚያደርግ ቤተሰቦቼ እጋብዛችኋለሁ ሰብስክራይብ እንድታረጉት ማለት ነው። እንግዲህ ይሄ 176 2014 የወጣው መመሪያ ጎግል ላይ ገብታችሁ የሂሳብ መዝገብ አያያዝ መመሪያ 176 2014 ብትሉ ያመጣላችኋል ማለት ነው። ስለዚህ እያንዳንዱ ሂሳብ አያያዝ ከላይ የታክስ ሂሳብ መዝገብ አያያዝ መመሪያ ቁጥር 176 2014 ይላል። የታክስ ሂሳብ መዝገብ የመያዝ ግዴታ የተጣለባቸው ግብር ከፋይ የሚይዙት የሂሳብ መዝገብ ማሟላት ምን እንዳለባቸው በዝርዝር የሚቀመጥብን ነው ማለት ነው። ስለዚህ ግብር ከመክፈላችሁ በፊት እነዛ ሂሳብ መዝገባችሁ ምንድነው የሚይዘው የሚለው እዚህ ላይ ቁልጭ ብሎ ተቀምጧል። ስለዚህ
ሰነድ እንዴት ነው የምታቀርቡት የሚለውን ስለ ሰነድ አቀራረብ ወይም ሰነድ ተሟልቶ ባልቀረበ ጊዜ ሊኖር ስለሚገባው አሰራርም እንደዚሁ በዚህ መመሪያ ላይ ያለ ማለት ነው። እንግዲህ ጠቅላላ ድንጋጌ ብሎ እያንዳንዱ ሰነድ ማለት ምን ማለት ነው? የሂሳብ መዝገብ ሪከርድ፣ የሂሳብ መዝገብ መግለጫ፣ የመመዝገቢያ ሰነድ፣ የባንክ መግለጫ ደረሰኝ፣ ቮቸር፣ ውል፣ ስምምነት እነዚህን እየተነተነ እያንዳንዱ ፍቃድ በተሰጠው አካል የሚሰጠው በታክስ ወኪል የኤሌክትሮኒክስ የመረጃ ማከማቻ ምንድን ነው? እነዚህ እያንዳንዱ የቃል ፍቺ ነው እዚህ ላይ ማለት ነው። እንግዲህ የተፈጻሚነት ወሰንም ይላል። ይህ መመሪያ የታክስ ሂሳብ መዝገብ የመያዝ ግዴታ ባለበትና በፍቃደኝነት የታክስ ሂሳብ መዝገብ በሚይዝ ግብር ከፋይ ላይ ተፈጻሚ ይሆናል። እንግዲህ ይሄ በፍቃደኝነት የሚለው ቀደም ሲል የግብር ከፋይ ደረጃ 3 ነበር አይደል? አሁን በአዲሱ 1395 2018 በተሻሻለ 17 በተሻሻለው እሱ ላይ የሂሳብ መዝገብ አያያዝ የግብር ከፋይ ደረጃ ስንት ሆኗል? 2 ሆኗል። ወደ 2 ማለት ነው። 2 ሀና ለ ሀሌታ ሀ ከ2 ሚሊዮን በላይ ሆነ፣ ለደሞ ከ2 ሚሊዮን በታች ሆነ ማለት ነው። ለውስጥ ግን በሁለት ነው የሚከፈለው። ይሄ ማለት ምን ማለት ነው? ሂሳብ መዝገብ የሚይዙ አሉ። ሂሳብ መዝገብ ቀደም ብሎ ሳይዙ የነበሩት ግን አሁን ደግሞ በዚህ መመሪያ ምን አሉ? ሂሳብ መዝገብ የሚይዙት ለምሳሌ ሂሳብ የሚሰሩ ጠበቆች፣ ሌሎች ብሎ የጻፈው በዝርዝር በሙያ የሚሰሩ ስራዎች አሉ ማለት ነው። ስለዚህ ደረጃ ለውስጥ ሆነን ግን አነስተኛ ግብር አከፋፈል ላይ ሆነን ከ2 እስከ 9% የምንከፍል ሆነን በፍቃደኝነት ግን እኔ ግምት አልፈልግም ብለን በፍቃደኝነት ምን ልናደርግ እንችላለን? ሂሳብ መዝገብ መያዝ እንችላለን ማለት ነው። ስለዚህ ይህ መመሪያ የታክስ ሂሳብ መዝገብ መያዝ ግዴታ ያለበትና ምንድነው የሚለው በፍቃደኝነት የሚለው እነሱን ነው ማለት ነው። እዚህ አነስተኛ ግብር አከፋፈል የታክስ ሂሳብ ውስጥ ያሉትን ማለት ነው። ክፍል 2 ስታዩት የታክስ ሂሳብ መዝገብና የሂሳብ መግለጫ ይዘት ይላል። የታክስ ሂሳብ መዝገብ ስለመያዝ ይላል። ይሄ ያው በአዋጁ አንቀጽ 82 መሰረት ደረጃ ሀና ለ ሂሳብ እንደሚይዙ በፍቃደኝነት ደግሞ እንዳልኳችሁ በአነስተኛ ግብር አከፋፈል እንትን ላይ ያሉ ሰዎች ይከፍላሉ። በፍቃደኝነት ሂሳብ መያዝ ይችላሉ ማለት ነው። የካፒታል ሀብት በማስተላለፍ ለሚገኝ ጥቅም የሚያያዝ የታክስ ሂሳብ መዝገብ። እንግዲህ የካፒታል ዕቃ ማለት ለምሳሌ ቤት ስትሸጡ፣ ህንፃ ስትሸጡ፣ መኪና ስትሸጡ፣ ሌሎችም የካፒታል ዕቃዎች ይባላሉ። የካፒታል ዕቃ ማለት ቢዝነሱን እንዲኖር ያደረጉ ማለት ነው። እነሱ ጋር እንግዲህ የተለያየ እንትን አለ። ያው ገብታችሁ ታነቡታላችሁ ብዬ ነው የማስበው። ወደ ተነሳውበት ሀሳብ መሄድ ስለምፈልግ ማለት ነው። የደረጃ ለውጥና የታክስ ሂሳብ መዝገብ አያያዝ እንደዚሁ ደረጃችን ሲለወጥ ሲሸጋገር ስናድግ እንዴት ነው ሂሳብ የምንይዘው ብሎ የተቀመጠ መመሪያ ግልጽ አለ ማለት ነው። ግብር ከፋይ መያዝ ያለበት የሰነድ አይነት ምን አይነት ነው? ሁልጊዜ ችግር የሚፈጥረው ይሄ ምን ማለት ነው? ይሄ ሰነድ ካልያዛችሁ ፋይናንሻል ስቴትመንት ወይም ደግሞ ሂሳብ መዝገብ ማለት ገቢ በአንድ በኩል ደግሞ ወጪ። ስለዚህ ለገቢው ምን አይነት ደረሰኝ ያስፈልጋል? በአብዛኛው ገቢው ላይ አይደለም፣ ወጪው ላይ ምን አይነት መረጃ ነው መያዝ ያለብን? ወጪዎች ውድቅ ይደረጉብናል። በመመሪያው መሰረት ወጪን ካላወጣን እንደፈለግን መሆን። ምክንያቱም የመንግስት ኢንተረስት ያው ግብሩ እዛ ላይ ስላለ የመንግስት ኢንተረስትን በንግዱ ላይ ስላለ ወጪያችንን እንደፈለግን እንድናደርግ አልተፈቀደም፣ መመሪያ ያለው ማለት ነው። ስለዚህ ምንድነው መያዝ ያለብን? ማንኛውም የታክስ ሂሳብ መዝገብ የሚይዝ ግብር ከፋይ የታክስ ሂሳብ መዝገብ ለማዘጋጀት የሚያስፈልጉ ሰነዶች መያዝ ያለበት ሲሆን ሲጠየቅም ለታክስ ባለስልጣኑ የታክስ ከፋይ መለያ ቁጥር ሰርተፊኬት፣ የተጨማሪ እሴት ታክስ ተመዝጋቢ ከሆነ የተጨማሪ እሴት ታክስ ሰርተፊኬት፣ ሐመርሃ ከተከፋይ ሂሳብ ላይ ታክስ ቀንሶ የማስቀረት ግዴታ የተጣለበት ከሆነ ድሮ አሁን ለምሳሌ ዊዝሆልዲንግ ሰርተፊኬት አልነበረም። አሁን ግን በዛ በ2011 ላይ በወጣ አዲሱ መመሪያ መሰረት አዲሱ አዋጅ መሰረት ዊዝሆልዲንግ ሰርተፊኬት አለው ማለት ነው። ስለዚህ ከተከፋይ ሂሳብ ላይ ታክስ ቀንሶ የማስቀረት ግዴታ የተጣለበት ከሆነ የምዝገባ ምስክር ወረቀትና ተቀናሽ የተደረገውን ግብር የሚያሳይ ሰነድ ያስፈልጋል ማለት ነው። የንግድ ምዝገባና ፍቃድ፣ የሙያ ስራ ፍቃድ፣ በውል መሰረት ለሚፈጸም የስራ ውል
ያስፈልጋል። የክፍያ ማረጋገጫ፣ የምስክር ወረቀት፣ የልኬት ማስረጃ እነዚህ ኮንስትራክሽን ላይ ነው። ቢል ኦፍ ኳንቲቲ እና ሌላው ሶስተኛ ወገን ላይ ያረጋግጥ የሚችል የሶስተኛ ወገን ማስረጃ ካለ ይሄ ያስፈልጋል ማለት ነው። ሌሎችም አሉ፣ እነሱንም ታያቸዋላችሁ። እንግዲህ ቅድም ወደተነሳንበት ግብር ከፋይ የሚይዘው የታክስ ሂሳብ መዝገብ ምን አይነት ነው? የደረጃ ሀ ግብር ከፋይ ሂሳብ መዝገቡን የሚይዘው በፋይናንስ ሪፖርት አቀራረብ ያው ህጉን ተከትሎ መሆን እንዳለበት ያው ይሄ የታወቀ ነው ማለት ነው። ፒኤልሲዎች ማለት ነው። በዚያን የኢትዮጵያ ሂሳብ አያያዝ ኦዲት ቦርድ ያወጣው አስገዳጅ የትግበራ ጊዜ እስከሚደርስ ወይም እስኪጠናቀቅ ጄኔራል አክሴፕትን አይኤፍአርኤስ እስክንጠቀም ድረስ ማለት ነው። አሁን ተራ በተራ ኦልሞስት ሁሉም ገብቷል ማለት ነው። የግለሰብ ግብር ከፋይ ግን አነስተኛ ሂሳብ መዝገብ አያያዝ የሚባል አለ። ለተወሰነ ጊዜ ነው ጠብቆ ማቆየት ያለባቸው። ጊዜው ይለያያል። ፒኤልሲ የሚይዘው ሂሳብ መዝገብ የሚቆይበትና አነስተኛ ሂሳብ መዝገብ እነዚህ ግለሰቦች የሚይዙት ለ3 ዓመት ድረስ ይዘው መቆየት መቻል አለባቸው ማለት ነው። ፒኤልሲ ላይ ግን እስከ 5 ዓመት ድረስ ሂሳብ መዝገቡን ይዘው መጠበቅ አለበት። ከ5 ዓመትም በኋላ እስከ 10 ዓመት ድረስ ክፍት ነው። ህጉ ምን ይላል? ታክሱ የተጨበረበረ ወንጀል የተሰራ ከመሰለው 5 ዓመት ይርጋም ባይገባ ቢያልፍም ቢገባ 6ኛው ዓመትም 7ኛው ዓመትም እስከ 10 ዓመት ኦዲት ማድረግና ያው የምርመራ የኦዲት አይነቶቹ ይለያያል እንጂ እንትን ይላል ማለት ነው። ኦዲት ይደረጋል ማለት ነው። እንግዲህ ማንኛውም ሂሳብ መዝገብ የሚይዝ ግብር ከፋይ ሀ ጥቃቅን የጥሬ ገንዘብ ወጪ ፒቲ ካሽ የተመዘገበበት የካዝናና የባንክ ሂሳብ የተመዘገበበት ግለሰብ ግብር ከፋይ ሲሆን ለንግድ ስራው የተለየ የባንክ ሂሳብ ሊኖረው ይገባል። አሁን ቅድም ያነሳነው ሰውዬ ወደዚህ ጥያቄ ውስጥም የገባው ምናልባትም አንድ የባንክ አካውንትም ተጠቅሞ ሊሆን ይችላል። ምክንያቱም የግለሰብ ግብር ከፋይ ያው በስሙ ነው፣ አበበም በስሙ ነው፣ ፒኤልሲውም ምንድነው ሶል ፕሮፕራይተርሺፑም አበበ ሊሆን ይችላል። ስለዚህ የሚጠቀመው ባንክ አካውንት አንድ አይነት መሆን መቻል የለበትም። የቢዝነሱ ሌላ አካውንት መሆን መቻል አለበት ማለት ነው። ምክንያቱም ወጪው ከዛው አይደለም የሚወጣው። ስለዚህ እናስረዳለን ለምንድን ነው ይሄ ሁሉ ወጪ የተባለውም ለዚህም ሊሆን ይችላል። ተሰብሳቢ ሂሳብ የተመዘገበበት ይሄ አካውንት ሪሲቬብል የሚባለው ማለት ነው። የሚተላለፉ የሂሳብ ሰነዶች፣ የቅድሚያ ክፍያ ወጪዎች፣ የንግድ ግብአቶች ቅድሚያ ክፍያ ለምሳሌ ቤት ኪራይ ቅድሚያ 3 ወር 10 ወር ከከፈልን፣ ለንግድ የሚውሉ ያልተሸጡ ንግድ ዕቃ ስቶክ ካለው፣ በምርት ሂደት የወጡ ወጪዎችና ጥቅማ ጥቅሞች ካሉ በዚህ አንቀጽ ያው የተቀመጡ ነገሮችን በደንብ ተመልከቷቸው። እንግዲህ አንዱ ለምንድነው ይሄ ሰውዬ የተጠየቀበት ብለን ልንገምት የምንችለው አካውንቱ አንድ ላይ ከሆነ የግልና በቃ አንድ አካውንት ኖሮት የቢዝነስ ብር ይገባል። ከዛ ደግሞ ያወጣና ለልጆች ትምህርት ቤት የሚከፍል ከሆነ ለቤቱ አስቤዛ የሚያወጣ ከሆነ ይሄ ተገቢ አይደለም ማለት ነው። መለየት መቻል አለበት። እዚህ ጋር አንድ ነገር ልጨምርላችሁ። አንቀጽ 11 ላይ ምን ይላል መሰላችሁ? ብዙ ጊዜ የሚነሳ ጥያቄ ስለሆነ ማለት ነው። የዕዳና የተከፋይ ሂሳብ መዝገብ ቡክ ኦፍ ላያቢሊቲ ይላል። እንግዲህ ያው ቢዝነስ የሚሰራው አክቹአሊ በዕዳ ስለሆነ በአብዛኛው ማንኛውም ግብር ከፋይ ብድር በሚወስድ ጊዜ ወይም የዱቤ ግዢ በሚፈጽምበት ጊዜ ለዱቤ ግብይት በሚሰጠው ደረሰኝ ላይ የሚገለጸው እንደተጠበቀ ሆኖ የዕዳ መመዝገቢያ መዝገብ መያዝ ያለበት ሲሆን መዝገቡም ሀ የብድር ስምምነት፣ ለ የዕዳ አከፋፈል ሁኔታ፣ ሐመርሃ የአበዳሪ ወይም ዕቃ ወይም አገልግሎት በዱቤ የሸጠው ሰው ሙሉ መረጃ፣ መ የተመዘገበው የዕዳ መያዣነት ወይም ዋስትና ካለ አካቶ መያዝ ይጠበቅበታል። እንግዲህ ዕዳ ውስጥ ስንገባ ማለት ነው። ግብር ከፋዩ አንቀጽ 2 ላይ ግብር ከፋዩ በብድር ያገኘውን ገንዘብ ገቢ ለማግኘት ለንግዱ ስራ ዋስትና ለመስጠት የንግዱን ስራውን ለማስቀጠል ካልዋለ ባልዋለው ብድር ልክ የወለድ ወጪ ተቀባይነት ስለማይኖረው በብድር የተገኘው ገንዘብ ለንግድ ስራው እንደዋለ የሚያሳይ ሰነድ ሊኖር ይገባል። ይሄ ማለት ምን ማለት ነው? አንድ ሰው 1 ሚሊዮን ብር ተበደረ። 1 ሚሊዮን ብር ከተበደረ በኋላ ወጪ ነው አይደል? ከዛ ይከፍለዋል። ከ1 ሚሊዮን ውስጥ 500 ሺህ ብር ብቻ ነው እንበል ቢዝነሱ ያለው 500 ሺህ ለራሱ እንግዲህ ለቤት
ቤት ለልጆቹ የሆነ ነገር አውጥቶ ሊሆን ምናምን ይችላል። ስለዚህ 500 ብር ፕላስ ወለድ ለምሳሌ ከባንክ ከሆነ የወሰድነው 1 ሚሊዮን ብር ነው የወሰድነው ወለዱ የሚያዝለት ወይም ደግሞ ብሩም የሚያዝለት ያቺ ለንግዱ ያዋላት ብቻ ናት ማለት ነው። መረጃ ከሌለው እሱም አይያዝለት። መረጃ ግን ያስፈልጋል። ለምሳሌ ብሩን ተበደርኩ 500 ሺውን እቃ አምጥቼበት ሊሆን ይችላል። ለምሳሌ የምሸጠው እቃ ከሆነ የምሸጠውን ስቶክ ካስገባውበት የተበላሽብኝ እቃ ካለ ሌላ በቃ በማስረጃ ለቢዝነሱ የዋለው የኢንተረስትም ያው ይከፈላል አይደል? ወለድ ብቻ እኮ አይደለም ይከፈል እንትን ምንድነው ብድሩ ብቻ አይደለም የሚከፈለው ኢንተረስቱን ፕላስ ነው የሚከፈለው። ስለዚህ ለምንድነው እዚህ ጋር የሚለው የወለድ ወጪ ተቀባይነት የሚኖረው ግብር ከፋዩ በብድር ያገኘውን ገንዘብ ገቢ ለማግኘት ለንግድ ስራ ዋስትና ለመስጠት የንግድ ስራውን ለማስቀጠል ባለዋለው ብድር ልክ የወለድ ወጪ ተቀባይነት አይኖርም። ስለዚህ ብር ተበድረን ለቢዝነሳችን ስናውል መረጃ ይፈልጋል ማለት ነው። ያ ብር መጥቶ በትክክል ቢዝነሱ ነው ላይ ነው ወይ የዋለው የሚለው ማለት ነው። አለዛ ወጫችሁ አያዝም። ግብር ከፋዩ ብድሩን የተበደረው ከፋይናንስ ተቋም ቢሆን በቴምብር ቀረጥ ሕግ መሰረት የብድሩ ውል ከመፈረሙ በፊት ወይም በሚፈረምበት ጊዜ የቴምብር ቀረጥ መለጠፍ አለበት። ብድሩን የተበደረው ከፋይናንስ ተቋም ውጪ ማለት አሁን ለምሳሌ ምንድነው ከባንክ ከሆነ ያው እነሱ በነገራችን ላይ ቴምብር ቀረጥ ማለት እንትኑን ዝም እቺ 20 ብር እና ምናምን ብር ስንገዛት ወለዷ ትንሽ ነገር ትመስለናለች፣ ግን ትንሽ አይደለች። ወለድ ላለው ቢዝነስ ላይ ምን ይከሰታል መሰላችሁ ቤተሰቦቼ? ብድር እንበደራል። አሁን ቢዝነስ ላይ ስንሆን ብድሩን ማግኘታችንና ብድሩን አምጥተን ስራ መስራታችን ነው የሚታየን ማለት ነው። ስራ ከሰራን በኋላ ገቢና ያመነጫል። ያ ብድር ያው ንግድ በብር ስለሆነ የሚከናወነው ገቢ ማመንጨቱ አይቀርም ማለት ነው። ገቢ አመነጨ፣ ብድር ተበድረናል። ብድር መበደራችን መረጃ ከሌለው ገቢ ማመንጨቱ ወይም ደግሞ ለቢዝነስ የማዋል መረጃ ከሌለው ውድቅ ነው የሚሆንብን። አንደኛ የምበደረው ከማን ነው? ለምሳሌ ብዙ ጊዜ የምናደርገው እጅ በእጅ እንበዳደራለን፣ መረጃ ልናገኝ አንችልም ማለት ነው። መረጃ ከሌለን ደግሞ ምን አይነት ነገር ነው? ቤተሰቦቼ ብድር እንበደራለን። ብዙ ጊዜ ቢዝነስ ላይ የብድር ነገር ይሄ መመሪያው ተቀምጧል። ምንድን ነው የሚለው መመሪያ? ከፋይናንሻል ኢንስቲትዩሽን ወይም ደግሞ ከፋይናንሻል ተቋማት ከባንክ ከምናምን ከሆነ የምንበደረው ቴምብር ቀረጥ ይለጠፍበታል። እሱ ማስረጃ ነው። ከግለሰብ ከሆነ የምንበደረው ብድሩን የተበደርነው ከፋይናንስ ተቋም ውጪ ከሆነ ሰነዶችና የማረጋገጥና የመመዝገብ ስልጣን ባለው ውልና ማስረጃ ሄደን ስንበዳደር መመዝገብ መቻል አለበት ማለት ነው። ብዙ ጊዜ ምን ይከሰታል መሰላችሁ? ሰነዱን አፕሩቭ ለማድረግ ውልና ማስረጃ 1% ያስከፍላል። ያንን 1% ላለመክፈል ስንል ምንድነው የሚሆነው? ውልና ማስረጃ ሄደን አንበዳደርም ማለት ነው። ስለዚህ ምን ይሆናል? በእንትን ጽሁፍ በምንድነው ስሙ በቤት ምንድነው ባህላዊ ውል ነው የሚባለው። በባህላዊ ውል እንበዳደራለን። እሱ ሰነድ ላይ ቴምብር ተለጠፈ ማለት ሰነዱ ህጋዊ ነው የሚያደርገው ማለት ነው። ያንን ቴምብር የሚለጥፍ ደግሞ ወይ ሰነዶች ነው ወይ ገቢዎች ነው ማለት ነው። እንደውም በበፊቱ የሂሳብ መዝገብ አያያዝ 182 ላይ 152 ላይ 2011 ላይ ወጣው። እንደውም ቴምብር ሰነድ ቴምብር ቀረጥ ወይም ቴምብሮ ሳይለጠፍበት ጊዜው ካለፈ ተቀባይነት አታገኙም። ለምን ሚሊዮን ብር አይሆንም ማለት ነው። አሁን ግን ምንድነው የሚለው በዚህ መመሪያ ላይ እጥፍ ያስከፍላል። ለምሳሌ ውልና ማስረጃ 1% ኮን የሚያስከፍለው ጊዜው ካለፈ በኋላ ያንን ውል ቫልዩ ለመስጠት ቴምብር ሲለጠፍ ገቢዎች ምን ያደርጋል? እጥፍ ያስከፍላል ይላል። እናየዋለን ወደዛ ሄደን ማለት ነው። ስለዚህ ብድር ስንበደርና ለቢዝነሳችን ስናውል በጣም በጥንቃቄ መሆን መቻል አለበት። ህጋዊ መሆን መቻል አለበት። እና ምን ይላል
ብድሩን የተበደረው ከፋይናንስ ተቋም ውጪ ከሆነ ሰነዶችን የማረጋገጥና የመመዝገብ ስልጣን በህግ የተሰጠው አካል በብድሩ ላይ በሚያስከፍለው የቴምብር ቀረጥ መጠን ወይም ልክ የብድሩ ውል ከመፈረሙ በፊት ወይም በሚፈረምበት ጊዜ የቴምብር ቀረጥ የተከፈለ ስለመሆኑ የሚያሳይ ማስረጃ ያው ቴምብሩ ከተለጠፈ ህጋዊ ሆነ ማለት ነው። ብድሩ ከፋይናንስ ተቋም የተወሰደ ካልሆነ በስተቀር የወለድ ወጪውን ለመያዝ ተገቢውን ግብር በሰንጠረዥ መሰረት ይሄ ምን ማለት ነው? እንግዲህ የገቢ ግብር አዋጃችን ሰንጠረዦችን በ5 ነው የሚከፍለው። ሰንጠረዥ ሀ ከመቀጠር የሚገኝ ግብር ነው። ሰንጠረዥ ለ ቤት ኪራይ ነው። ሰንጠረዥ አመርሃ ፕሮፊት ታክስ፣ ሰንጠረዥ መ ተብሎ ሌሎች እዛ ውስጥ የወለድ ግብር ይላል። ለምሳሌ ከፋይናንሻል ተቋም ብድሩ ከፋይናንስ ተቋም የተወሰደ ካልሆነ በስተቀር የወለድ ወጪውን ለመያዝ ለምሳሌ እኔ ስበደር ወለድ አለኝ አይደል? ፋይናንሻል ተቋም ካልሆነ ለምሳሌ ወለድ የሚያስከፍሉ ግን ፋይናንሻል ተቋም ያልሆኑ ሊኖሩ ይችላሉ። ስለዚህ ከወለድ ለምሳሌ ፋይናንሻል ተቋም ከሆነ ኃላፊነቱ ለነሱ ስለተሰጠ ለምሳሌ እኔ ብር ባስቀመጥኩት ብር ልክ ወለድ ሲከፍለኝ ባንኩ የወለድ ታክስ ያስከፍላል ማለት ነው። አይታችሁ ከሆነ የወለዷን ያገኛችኋትን 100 ብር ከሆነች የወለድ ታክስ 5%ን ያስቀምጣል ማለት ነው። ስለዚህ ከፋይናንሻል ተቋም ውጪ ከሆነ የተበደራችሁት ወለዳችሁ እንዲያዝ ያኛው ወለድ ያስከፈለው ድርጅት ወይም ያበዳሪያችሁ ያንን በወለዱ ልክ እሱ ደግሞ በሰንጠረዥ ግብሩን መክፈል መቻል አለበት ማለት ነው። ልክ አሁን ባንክ ምንድነው የሚያደርገው? የኛን ለምሳሌ 100 ብር ባስቀምጥ የ100 ብሩ ታክስ 5 ብር ቢሆን ከ5 ብሩ ባለው ሬት ታክሱን ለገቢዎች ይሰበስባል እዛው ማለት ነው። እስቲ ሌሎቹንም እንይ። ብዙ ጊዜ እነዚህ ነገሮች ናቸው። በተለይ ብድር ላይ አንዳንድ ጊዜ ምን ይደረጋል? ብድር ላይ ከ500 ብር በላይ እንደውም ብድር መውሰድ አንችልም ከግለሰብ ማለት ነው። ያለ ውል ማለት ነው። ያለ ውል ሳይሆን ውል ይኖራል፣ አፕሩቭ ያልተደረገ ውል ቢኖረን ማለት ነው። ውልና ማስረጃ ከሄደን ግን እሱ ተቀባይነት ያገኛል ማለት ነው። እሱም አለ እዚህ ጋር ይሄ ቀላል የታክስ ሂሳብ አያያዝ ዘዴ ማለት አሁን ሶል ፕሮፕራይተርሺፖች የደረጃ ለና ሀመርሃ አክቹአሊ ሀመርሃ ቀርቷል አይደል? ደረጃ ለ ማለት ነው። ግብር ከፋዮች የሚጠቀሙበት ነው። ቀላል ሂሳብ መዝገብ አያያዝ ይባላል። ለ3 ዓመት ጠብቀው መያዝ መቻል አለባቸው ማለት ነው። እሺ ሌላም ደግሞ አሁን ለምንድን ነው ሂሳብ መዝገባቸው ተቀባይነት የሚያጣው የሚለውን እንግዲህ አንድ ሂሳብ መዝገብ የግብር ከፋይ ሂሳብ መዝገብ ውድቅ የሚደረገው ህጉን ተከትሎ ሳይሰራ ሲቀር ነው። ለምሳሌ ያቀረበው ሂሳብ መግለጫ ትክክለኛነት በራሱ ወይም የሂሳብ መግለጫውን ያዘጋጀው ባለሙያ በታክስ ባለስልጣኑ ሲጠየቅ በተገቢ ማስረጃ በማቅረብ ያላረጋገጠ እንደሆነ ለምሳሌ ቅድም ያነሳነው ሰውዬ ወጪዎችን አስረዳ ሲባል ለምን እንዳወጣ ካላወቀ ደረሰኝ ከሌለው ዝም ብሎ እያወጣ የበተነው ከሆነ ውድቅ ነው የሚሆንለት፣ ገቢ ብቻ ይሆናል ማለት ነው። ለሂሳብ መዝገብና ለግብር አወሳሰን አስፈላጊ የሆኑ ደጋፊ ሰነዶች እንዲያቀርብ በጽሁፍ ሲጠየቅም ያላቀረበ ሲሆን በደረሰኝ አስተዳደር መመሪያ መሰረት በባለስልጣኑ ያልተፈቀደ ደረሰኝ ተጠቅሞ ሲገኝ በፋይናንስ ሪፖርት አዘጋጃጀት ደረጃ መሰረት የተዘጋጀ ሂሳብ መግለጫ ማቅረብ ሲያቅተው እነዚህ ጥቂቶቹ ከግብር ከፋዩ ያቀረበው ሂሳብ መዝገብ ውድቅ ከሚደረጉበት ምክንያቶች አንዱ ነው ማለት ነው። ስለዚህ እያንዳንዷን ወጪ ስናወጣ መመዝገብ መቻል አለበት ማለት ነው። እንግዲህ ውድቅ ከተደረገ ለምሳሌ ወጪ አውጥቷል ነበር ይሄ ግለሰብ ከባንኩ አንድ አካውንት ነው